ሰላም ጤና ይስጥልኝ። ዱና የተከበራችሁ አድማጭ ተመልካቾቻችን እንዴት ናችሁ? ከኛ ጋር ሁሉ መልካም ሁሉ ሰላም ነው። ዛሬ ኤስኤምሲ ስትራቴጂን ለሁላችሁም በሚገባ መልኩ የማቀርብላችሁ ይሆናል ማለት ነው። በጣም ለብዙ ሰዎች ስትራቴጂ ከባድ ነገር አድርጋችሁ ነው የምታስቡት። በተለይ ቢጊነሮች ስትራቴጂ ማለት በጣም ቀላልና በአንድ ሳምንት ውስጥ ተምራችሁ የምትጨርሱት ተምራችሁ የምትጨርሱት በጣም ቀላል የሆነ ነገር ነው። ስትራቴጂዎች ሁሉ ደግሞ በጣም ቀላሉና ለሰዎች ግልጽ የሆነ ስትራቴጂ ኤስኤምሲ ስትራቴጂ ነው። በጣም ብዙ ሰዎች አይሰራም ይሉታል፣ ነገር ግን ይሰራል። ኤስኤምሲ በጣም የሚሰራ ስትራቴጂ ነው። በጣም ብዙ ሰዎች ህይወታቸውን ቀይረውበታል፣ እንዲሁም ደግሞ ብዙ ሰዎች ገና እየተማሩት ነውና እኔ ደግሞ በዛሬው ቪዲዮ ላይ በአጭር ጊዜ ውስጥ ኤስኤምሲ ስትራቴጂን እንዴት አድርጋችሁ ማስተር ማድረግ እንደምትችሉ እነግራችኋለሁ ማለት ነው። በዚህ ቪዲዮ በጣም ተጠቃሚ እንደምትሆኑ ተስፋ አደርጋለሁ። አጭር ናት። ሙሉ ቪዲዮውን ተከታተሉ። ለወዳጅ ዘመዶች ሼር አድርጉ። እስከ ፍጻሜው ተከታተሉን። ፒስ አውት ጋይስ ሾርት ነው ዛሬ የምንገባው። ማርኬቱን ማለት ነው እዚህ ጋር እንጠብቀዋለን። ወደ ታች ማርኬቱን እዚህ ጋር ወደ ታች እንጠብቀዋለን ማለት ነው ማርኬቱን ዛሬ። ምክንያቱም ዴይሊ ባያዛችንን ብናወጣ ዛሬ ማርኬቱ ወደ ሴል ነው። ዴይሊ ባያዛ አወጣጥን ደግሞ ከፈለጋችሁ ዩቲዩብ ላይ ቲክቶክ ላይ ብዙ የሚያሳዩ ልጆች አሉና እዛ ላይ ገብታችሁ መመልከት ትችላላችሁ። በጣም ቀላል ነው። ብቻ የዛሬው ዋና አላማ የዛሬው ቪዲዮ በቪዲዮ መጀመሪያ ላይ እንደነገርኳቸው ኤስኤምሲ ስትራቴጂን የኢንትሪ ሞዴሎችን ቀለል አርግቼ ለመናገር ነው። ብዙ ጊዜ ኤፌር ቫልዩ ጋፕን እንደ ኢንትሪ ብዙ ሰዎች በኤስኤምሲ ስትራቴጂ መሰረት ይጠቀሙታል። ነገር ግን ሁል ጊዜ የምጠቀመው ኦርደር ብሎክ ነው። ከኦርደር ብሎክም ደግሞ የትኛውን ቦታ ነው ለኢንትሪ የምጠቀመው የሚሉትን ማሳያቸው ይሆናል ማለት ነው። እዚህ ጋር ለምሳሌ ይሄ አረንጓዴ መስመሩ ኦርደር ብሎክ ነው። እቺ ደግሞ የምደልታት ቼንጅ ኦፍ ካራክተር ነች ማለት ነው። ይሄው እዚህ ጋር ይቅርታ ቻት እቺን ሎ ማርኬቱ እዚህ ጋር በቦዲ ብሬክ ሲያደርግልን ማለት ነው። እኔም ሁሉ ጊዜ የምጠቀመው እቺ ነው። እዚህ ጋር እቺን ሎ ማርኬት ምን አደረገ? እዚህ ጋር በቦዲ ብሬክ አደረገልን ማለት ነው። በቦዲ ብሬክ ሲያደርግልን ምን ተፈጠረ? እዚህ ጋር ቼንጅ ኦፍ ካራክተር ተፈጠረ ማለት ነው። ከዛ አሁን ምንድነው የምናደርገው? ከዚህ ከሎ ካንድሉ አለ አይደል? ይሄ ካንድል የዚህ ሎ ካንድል መጨረሻ ይሄ ነው እና ከዚህ ካንድል ጀምሮ እዚህኛው በቦዲ ብሬክ ያደረገበት ካንድል ድረስ ሃይውን ነው የምንወስደው። ስለዚህ ሃይ እየሰራ ይኸው እዚህ ጋር ስዊንግ ሃይ ሰርቷል። ገብቷችኋል? ስዊንግ ሃይ ሰርቷል። ያ ማለት ከነዚህ ሁሉም ካንድሎች ለኢንትሪ የምጠቀመው ካንድል ይሄ ሃይ የሰራውን ሁሉንም የበለጠውን ማለት ነው። ከዚህ ቀደሞቹን እንዳለ ሃያችሁን እንዳለ እዚህ ጋር ከዚህ እንዳልኳችሁ ቼንጅ ኦፍ ካራክተር የተፈጠረው ሎ ማርኬቱ ሲወስድ ስለሆነ ከዚህ ካንድል ጀምሮ ያሉትን እንዳለ ሃዮች ሲወስድልን ይሄ ኦርደር ብሎክ ምን ይሆናል? ቫሊድ ይሆናል ማለት ነው። እና ሁልጊዜ የምጠቀመው እንደዚህ አይነት ኢንትሪ ላይ ነው ይሄው። እና ደግሞ ታይም ፍሬምም ደግሞ ሁልጊዜ 15 ሚኒትን ብቻ ነው የምጠቀመው። ከ15 ሚኒት ውጪ ጭራሽ አልጠቀምምና ሁላችሁም እኔን የምትከተሉ ከሆነ 15 ሚኒት ታይም ፍሬምን ተጠቀሙ ማለት ነው። እሺ ደግሞ ኦርደር ብሎኩ እዚህ ጋር ሆኖ ሳለ እኔ ግን የምጠቀመው ኢንትሪ ከፍ አድርግቼ ነው። ለምንድን ነው ካላችሁኝ ደግሞ ሁልጊዜ እኔ ከኦርደር ብሎኩ ይሄ ኦርደር ብሎኩ ካንድል አለ አይደለ? ተመልከቱ። እዚህ ጋር ዊክ ሰርቷል። እዚህ ጋር ትንሽ ቦዲ አለች። ከዛ ወደ ላይ ዊክ ሰርቶ ነው የወረደው ማርኬቱ። ይሄ በብሪጅ ነው የተዘጋው ወደ ታች እና በብሪጅ ሲዘጋ እዚህ ጋር ምን ሰርቷል? ሃይ ዊክ ሰራና እነዚህን ሃዮች እንዳለ አጥርቶ መጥቶ እዚህ ጋር በቦዲ ማርኬቱ እዚህ ጋር ነበር የተከፈተው ይሄ ካንድል ማለት ነው። ከላይ ተከፈተ፣ እዚህ ጋር ተዘጋ። ግን እዚህ ጋር ከመዘጋቱ በፊት እንዳልኳችሁ ወጥቶ ነው የወረደውና የተከፈተችባትን ቦታ ነው እንደ ኢንትሪ የምጠቀማት ሁልጊዜ እና የኦርደር ብሎኳ ካንድሏ የተከፈተችበትን ቦታ ነው የምጠቀማት እንደ ኢንትሪ ማለት ነው። ገብቷችኋል አይደለ? እና ቀጥታ ምን አደርጋለሁኝ እዛ ቦታ ላይ ይሄው እንደምትመለከቱት ሊሚት አድርግቼ እየጠበቁት ነው ማለት ነው። ማርኬቱ ምን ብሏል? ተከፍቶ ወርዷል። እና አሁን ራሱ በጣም ብዙ ፒፕስ ርቀት አለው ከአሁኑ ላይ ራሱ በጣም ብዙ ፒፕስ ርቀት አለው። 600 ፒፕስ ርቀት አለው እና እየጠበቁት ነው ይሄ ማርኬት። እስኪ አብረን የምንከታተል ይሆናል። መጨረሻ ፋይናል ሪዛልታችንን አሳያችኋለሁኝ። ምናልባት ማርኬቱን ካላመለጠኝና ላይቭ ሴሽን ላይ መግባት ከቻልኩኝ ይችላል ሪከርድ አድርግቼ ሲገባ ሲነካው ሲወርድ ወይም ደግሞ ስቶፕ ሎስ ስንመጣ አሳያችኋለሁ ማለት ነው። በዚህ አጋጣሚ ያልነገርኳችሁ አንድ ነገር፣ ብዙ ጊዜ እኔ የምጠቀመው ስቶፕ ሎስ የዚህን ሃይ ነው እዚህ ጋር ማለት ነው። በቃ የምጠቀመውን ኦርደር ብሎክ ሃዩን እንደ ስቶፕ ሎስ ነው የምጠቀመው። በቃ ይሄው አያችሁ፣ ሁልጊዜ እንደዚህ ስቶፕ ሎስን ነው የምጠቀመው። እዚህ ጋር ስንት ፒፕስ ሆነ ስቶፕ ሎስ? እሱን ስጠቀመው 70 ፒፕስ ስቶፕ ሎስ ሆነ ማለት ነው። 70 ፒፕስ ደግሞ በጣም ትንሽ ነው፣ ምክንያቱም ሪዋርድ ይሄው እንደምትመለከቱት 1200 ፒፕስ በላይ ስለሆነ 70 ፒፕስ ስቶፕ ሎስ መጠቀሙ በጣም ትንሽ ናት። እና 70 ፒፕስ ይተልቅብኛል የምትሉ ከሆነ ደግሞ ሁላችሁም አንድ ማድረግ የምትችሉት ነገር እንዳለ ልንገራችሁ። እና ይሄ ኦርደር ብሎክ ከላይ ያለው ዊክ አለ አይደለ? ከላይ ያለው ዊኩን እንደዚህ ታሰምሩበትና እንደዚህ በስኩዌር ታሰምሩበትና ምን ታደርጋላችሁ? የዚህን 50% እዚህ ጋር 50%ን እንደ ኢንትሪ መጠቀም እንችላለን ማለት ነው። እንደዚህ አያችሁት?
እዚህ ጋር ይሄንን እንደ ኢንትሪ ስንጠቀመው ቀጥታ ሊሚታችንን የት እናደርገዋለን? ወስደን እዚህ ጋር እናደርገዋለን ማለት ነው። ያ ማለት ስቶፕ ሎሳችን 70 ፒፕስ የነበረው ወደ 35 ፒፕስ 50%ን ቀነስ ነው ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ ማለት ነው። ለማንኛውም ጠብቁኝ። ያው ጋይስ እንግዲህ በቪዲዮ እንደተማራችሁ ተስፋ አደርጋለሁ እና በዚሁ አጋጣሚ ያለፉት ሳምንት እዚህ ጋር ከታያችሁ አላቅም ላይቷም ትንሽ ትረብሻለች። ብቻ ያለፉት ሳምንት በጣም ብዙ ትሬዶችን ገብቼ ነበረ በዚሁ በኤስኤምሲ ስትራቴጂ ማለት ነው። በጣም ብዙ ትሬዶችን 60 ፒፕስ እና 50 ፒፕስ ብቻ ሪስክ በማድረግ በጣም ብዙ ትሬዶችን ማለት ነው ከ400 እና ከ500 ፒፕስ በላይ ዊን ማድረግ ይችላል። ይሄ ደግሞ የመጨረሻ ትሬዳችን ነው። ማርኬት እዚህ ትሬድ ላይ እንደምትመለከቱ እዚህ ትሬድ ላይ ማለት ነው 80 ፒፕስ ብቻ ነበር ሪስክ ያደረግነው። ሪዋርዳችን ደግሞ 770 ፒፕስ ነበረ። ያ ማለት ወደ 1 to 10 አካባቢ አር ነበረው ማለት ነውና ብቻ በጣም የሚሰራ ስትራቴጂ ነው። ይኸው እንደምትመለከቱ ወደ ሴል ነበር የገባ ነው። ብዙ ላይ ታያችሁ ይችላል እና በጣም ይሰራል። ሁላችሁም ተጠቀሙበት፣ በጣም ትጠቀሙበታላችሁ። ይሄንን እኔ በነገርኳችሁ መንገድ በጣም አጠር አድርጌ በአጭር ጊዜ ውስጥ ኤስኤምሲን ማስተር የምታደርጉበትን ነገር ነው በጣም አጠር አድርጌ ነገርኳችሁ። እንዲሁም ደግሞ ፉል ኮርስን የምትፈልጉ ከሆነ ቴሌግራም ቻናሌ ላይ እዚህ ቻናል ዲስክሪፕሽን ላይ እዚህ ቪዲዮ ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል ማለት ነው። የቻናል ዩዘርኔም እንዲሁም ይሄው ስክሪን ላይ የምትመለከቱት የቻናል ዩዘርኔማችን ነው። በዚህ የተቀላቀላችሁ እዛ ላይ የምለቃቸውን ሲግናሎች ማግኘት ትችላላችሁ ማለት ነው። እንዲሁም ሌሎች ጥያቄ ካላችሁ በውስጥ መስመር ቴሌግራም ላይ ኢንቦክስ አድርጉኝ ማለት ነው። እዚህ ድረስ ለተከታተላችሁኝ ከልብ አመሰግናለሁኝ። በቀጣይም ባህሪ ቪዲዮ እመጣለሁ ብዬ ተስፋ አድርጋለሁኝ። ይመቻችሁ።